ሰላም ጤና ይስጥልን የጨፌ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ከዜናው ጋር ፈትለወርቅ ደሳለኝ ነኝ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በቅርቡ የመሰረተው ጨፌ ቁጠባና ብድር ህብረት ስራ ማህበር ሁሉንም ቅድመ ዝግጅት ጨርሶ ወደ ስራ ለመግባት አባላትን በመመዝገብ ላይ ይገኛል። ተጨማሪ ዘገባ እንደሚከተለው ይቀርባል። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ባለፉት 4 አመታቶች የተለያዩ ስራዎችን እየሰራ ይገኛል። ከነዚህም መካከል ለህብረተሰቡ እህል አቅርቦት፣ የካፌ ሬስቶራንት ስራ፣ ትምህርት ቤቶች፣ የኢኮ ሪዞርት ግንባታና የመሳሰሉትን ስራዎች ሲሰራ ቆይቷል። በ2017 ላይ የተመሰረተው የአባላቶችና የብዙ ሰዎች ችግር ለመቅረፍ ጨፌ ቁጠባና ብድር አቋቁሟል። ይህንን አስመልክቶ የማህበሩ ፕሬዝዳንት የሆኑት አቶ ሰኝ ደሹ እንዳሉት የቁጠባና ብድር የስራ ሂደት ሙሉ ለሙሉ አልቆ ወደ ስራ ሊገባ እንደሆነ ገልጸዋል። የህብረት ስራ ማህበሩ እውቅናን አግኝቶ ህጋዊ እውቅና ሌጋሊቲውን አግኝቶ ስራ ላይ ከገባ እነሆ ይሄው አሁን 4 አመታችን ሆነናል ማለት ነው። 4 አመት ሆነናል። 4 አመታችን ውስጥ ምን ሲሰራ ቆይቷል? ጨፌ ወጣቶች ሁለገብ ህብረት ስራ ማህበር የአደባባይ መስጠር ነው ማለት ጨፌ ቁጠባና ብድሩ የጨፌ ወጣቶች ሁለገብ ህብረት ስራ ማህበሩ አምብሬላ ቢሆንም በአዲስ መልክ ነው የሚመዘገበው። የትኛውም አባል አዲስ አባላትም ነባር አባላትም ሁለቱንም ነው የሚመዘገበው። ሁለቱንም የመኖሪያ ቤት ብቻ ነው የሚመዘገበው ካለ የመኖሪያ ቤቱን ቆጠባን ብቻ ነው የሚቆጥበው። አዲስ መዝገባ አይጠበቅበትም። ሁለት አይነት ቆጠባ ስላለ የቢዝነስ ቆጠባ አለ፣ የመኖሪያ ቤቱ ቆጠባ አለ። ስለዚህ የሁለቱን ለይታ በዛ ልክ ነው ለይተነው የምናስቆጥበው ማለት ነው። የጨፌ ቁጠባና ብድር የተለያዩ ጥቅሞች አሉት። ከነዚህም ውስጥ ለመኪና ግዢ፣ ለተለያዩ ንግዶች ላይ ለመሰማራት፣ ለቤት ግዢ የመሳሰሉትን ጥቅሞች አሉት ሲሉ የማህበሩ ፕሬዝዳንት የሆኑት አቶ ሰኝ ደሹ ገልጸዋል። የአቆጣጠብና የአበዳደር ሁኔታ ለ6 ወር መቆጠብ አለበት። አንድ ሰው ግልጽ እንዲሆን የምንፈልገው ነገር 6 ወር እስከ 4 እና 5 ወር ድረስ ነባር የማህበሩ አባላት የሆኑት ጨፌ ወጣቶች ሁለገብ ውስጥ ያሉትና እዛ ውስጥ የገቡት ከሆነ 4 ወር ድረስ እስከ 5 ወር ድረስ ይቆጥባሉ። በዛ ውስጥ ብድር መጠየቅ ይችላሉ። በጨፌ ወጣቶች ሁለገብ ህብረት ስራ ማህበር ውስጥ አባል ያልሆነና እዛ ውስጥ አባል የገባው ግን ከ6 ወር እስከ 6 ወር እና ከዛ በላይ እስከ 7 ወርም እስከ አመትም ሊሆን ይችላል። እስከዛ ድረስ መጠናት ስላለበት ማለት ነው። ፐርፐዙ ለመኖሪያ ቤትና ለቢዝነስ ለስራ የሚቆጥቡት ይለያያሉ። ለምሳሌ ብትወስጂ 30% ማለት 30 ሺህ ብር ከቆጠብሽ 70 ሺህ ብር ትበደራለሽ ማለት ነው። ኮላትራልን በተመለከተ ስትበደሪ የምትሰሪውን ስራ ነው ኮላትራል የምናደርገው። አዲስ ኮላትራል አናስፈልግም ማለት ነው። ተጨማሪ ኮላትራል አንፈልግም። አባል ስለሆነ ታማኝነትሽን ተጠንቶ ምን እንደምትሰሪው ተጠንቶ ያንኑ የምትሰሪውን ነው ለኮላትራል የምንይዘው። መኪና የምትገዢ ከሆነ ለምሳሌ መኪና የምትገዢ ከሆነ ያ የምትገዢው መኪና ንብሬና ካርታ አምጣ ምን አምጣ ያ ከሆነማ ሳኮንን ወይም ኮኦፐሬቲቭ ነን ማለት አንችልም። የግድ ማድረግ ያለብን ነገሮችን ከማህበር ኮኦፐሬቲቭን መሽተት አለብን። አዋጅን መሽተት አለብን። ህብረት ስራ ማህበራት ነው። ህብረት ስራ ማህበራት ሶሻል ኮሚኒቲ ነው። በቃ ማለት ከችግር ውስጥ እንድትወጪ ነው። ችግርሽን ይዘሽ በፍላጎትሽ ወደኛ መጥተሻል። ችግርሽን ይዘሽ በፍላጎትሽ ወደኛ ከመጣሽ እኛም ፈልገንሽ ተመሳሳይ ችግር ስለነበር ያለብን ያንቺንም ችግር ከኛ ጋር አብረን ያንቺን እንቁ የሆነ ሐሳብሽን፣ ሀብትሽን፣ ጊዜሽን፣ ጉልበትሽን ጭምር ነው የደመርንሽ ማለት ነው። ወደኛ የደመርንሽ። ስለዚህ ሰብሰብ ብለን ጉልበት ፈጥረን አቅም ፈጥረን ከጋራችን ችግር ለመላቀቅ እስከሆነ ድረስ መደራጀት አለበት ማለት ነው። የጨፌ ቁጠባና ብድር መመስረት በዋነኝነት የአባላትን የስራ አጥነት በሰፊው እንደሚቀርፍ ተናግረዋል። የስራ አጥነትን በጣም ይቀርፋል። ቁጠባና ብድር የስራ አጥነት እጅግ በጣም ይቀርፋል። ከትንሽ ጀምረሽ ትንሽ ቆጥበሽ መጠነኛ ስራ ጀምረሽ በዛ በመጠነኛ ስራ ማደግ ይቻላል። ለምሳሌ ቡና ጠጡ ከፍታለሁ ከሽሮ ጋር ብለሽ ብትይ ቡና ጠጡ። አሁን ቡና ኤክስፖርት ኢምፖርት እየጨረስን ያለ ነው። ቡና ኤክስፖርት ኢምፖርት በምንሄድበት ጊዜ የሀገር ውስጥ ገበያም የኤክስፖርት ኢምፖርት የሀገር ውስጥም የውጭም ገበያ በምናደርግበት ጊዜ ቡናን እንደልብ ማንቀሳቀስ እንችላለን። ከቦታ ወደ ቦታ ከኛ ብትበደሪ እና ብትነሺ ምን ያህል ስራ እድል ይፈጥራል። በስርሽ
ሌላ ሰው ጨምረሽ ነው ቀጥረሽ የምትሰሪው። የጨፌ ቁጠባና ብድር ህብረት ስራ ማህበር አባል ለመሆን በተሰጠው አካውንት ላይ ብር በማስገባት አባል መሆን ትችላላችሁ ሲል አክለው ገልጸዋል። ለቁጠባው አሁን መዝገባ የሚመዘገቡት ሰዎች በባንክ ይመዘገባሉ። ከዚህ በፊት ጨፌ ወጣቶች ሁለገብ ህብረት ስራ ማህበርን ስንመዘግብ በነበረው ነው መሰረት ገቢ ማድረግ ያለባቸውን ገንዘብ ከዚህ በፊት የገለጽነውን ገቢ ያደርጋሉ። ደረሰኛቸውን ይይዛሉ። ሰነድና ኢንስታሌሽን የምናደርጋችሁ ኢንስታይል ኮምፒውተሮች ኮምፒውተር ሲስተም የኮፕ ሊንኩን ሲስተሙን አፕሊኬሽኑን ክሬት እያደረግን ያለናቸውን በደንብ ሬዲ እስክንሆን ድረስ በእጃቸው ይዛሉ። ኦንላይንም ሬጅስተር ይሆናል። እንደገና ደግሞ ኮምፒውተራይዝድ ሬጅስተር ይሆናል። ከዚህ ጋር ታይዞ ሳኮ ላይ በኦሮሚያ ህብረት ስራ ባንክ ላይ የሳኮ አካውንት የቅድማ አካውንት የተከፈተበት ስራ ማስገጃ የምታስገቡበት 7500 ብሩን የሚያስገቡበት ሁሉም አባላት 10 32 214 46 54 በዚህ አካውንት እንዲሁም በስክሪናችንም ስር እንደሚከተለው ለተጨማሪነት እናያይዛለን። በዚህ ልክ በዚህ አካውንት ላይ ቶሎ ብላችሁ ገቢ አድርጋችሁ በፍጥነት እንድትመዘገቡ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የህብረተሰቡ የኑሮ ውድነት ለማረጋጋት ባለፉት 4 ዓመታቶች እየሰራ እንደነበረና አሁንም ተጨማሪ ምርቶችን ማስገባቱን አስታውቋል። ለተጨማሪ ዘገባ ቅዱስ አብርሃም። ባለፉት 4 ዓመታት የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ለህብረተሰቡ የተለያዩ ምርቶችን እያቀረበ ቆይቷል። በዚህም አገልግሎት የአካባቢው ነዋሪዎች እንዲሁም የማህበራችን አባላት ደስተኛ እንደሆኑ የማህበሩ ሽያጭ ሰራተኛ የሆኑት አቶ ሰለሞን አንጋጋው ገልጸዋል። ጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ብዙ ምርቶችን ያቀርባል። ምርቶች አለው፣ አሁንም እያቀረበ ነው። የተለያዩ ምርቶች አሉ። ባቄላም አለ፣ ስንዴ አለ፣ ጤፍ አለ፣ የተለያዩ ምርቶች አሉ። ተልባ አለ። አክለውም በ2017 ዓ.ም ከነበሩ ምርቶች በተጨማሪ የተለያዩ ምርቶች እንደሚገኙ ገልጸዋል። ለአብነት ያክልም ማር፣ ዝንጅብል፣ እርድ፣ ዘይት እንዲሁም ቅመማ ቅመሞች እንደሚጠቀሱም ገልጸዋል። ከዚህ በፊት ከነበሩት እነ ዝንጅብል፣ ቆንዶ በርበሬ እና እርድ እና የተለያዩ ነገሮችን አስገብተናል። ቡና፣ ዘይት እና ማር እነዚህ የተመሳሰሉትን ገብቷል። የዋጋ ልዩነትንም አስመልክቶ የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር የማህበረሰቡን የኑሮ ጫና ለማቃለልና ገበያን ለማረጋጋት እንደሚሰራ ይታወቃል። በመሆኑም ከውጭ ነጋዴዎች ሽያጭ ጋር ዋጋ ሲነጻጸር የህብረተሰቡን ኑሮ ያማከለ ነው ሲሉ አቶ ሰለሞን አንጋጋው ገልጸዋል። በተጨማሪም ለአባላቱ በ3 ወር ከፍለው የሚጨርሱት የምርት ብድር አገልግሎት ጭምር እንዳለውም ገልጸዋል። ዋጋ ልዩነት የኛ ቅናሽ ነው ህብረተሰቡ እንደማቀው ማለት ነው እና አባላት ደግሞ ያው እንደምታወቀው በተወካሽ ሲገዙ ለአባላት 5 ብር ቅናሽ አለው። በዱቤ ሲሆን ደግሞ ቅናሽ የለውም። በማንኛውም ከስተመር ዋጋ ነው እሱ የቀረበት ምክንያት ከዚህ ጋር የኛን ብር ሄደው ወስደው ገንዘቡ የምንሰራበትን ገንዘብ እነሱ ጋር ስለመቀመጥ ያቺ 5 ብር ትቀራለች ማለት ነው። በ3 ወር ነው የምከፍሉት። ለዛሬ ይዘንላችሁ የቀረብነው ዜና ይሄንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናው ጋር ፈትለወርቅ ደሳለኝ ነበርኩ። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር አብራችሁን ቆዩ።